በዚህ ዘመን ሐሰተኛ ነብይ ማን እንደሆነ ልንገራችሁ። ባካችሁ ሁላችሁም ይሄን ቪዲዮ ኮፒ ሊንክ እና ሼር ያደረጋችሁ ለብዙ ሰው አድርሱ። ኮሜንት ውስጥ ገብታችሁ ኢየሱስ ይመጣል በሉ። ቢያንስ አንድ ሰው ለአምስት ሰው ሼር ያድርግ። ሁላችንም እንደምናውቀው በዚህ ዘመን አንድ ሐሰተኛ ነብይ ብለን የምንጠራው ሰው ትንቢት ተናግሮ ትንቢቱ ሳይፈጸም ሲቀር ሁላችንም ይሄ ሐሰተኛ ነው እንላለን። ነገር ግን ከዛ የባሰ አደገኛ ሐሰተኛ ነብይ አለ። እርሱን ልንገራችሁ። እኔ ስራውን እነግራችኋለሁ። እሱ ማን እንደሆነ ደግሞ ሁላችሁም ታውቃላችሁ። እግዚአብሔርም ቃል በፍሬያቸው ታውቋቸዋላችሁ እንደሚል። ስለዚህ በደንብ ስሙ። ይህ ሐሰተኛ ነብይ በአገልግሎት ዘመኑ ሁሉ ስለ ንስሐ አይሰብክም። ከዚህ ሞት በኋላ ሌላ ሞት እንዳለ አይናገርም። ሁሉ ጊዜ የሚሰብከው ስለ ሀብትና ስለ ብልጽግና፣ ስለ ቤትና ስለ መኪና፣ ስለ ደሞዝና ስለ ትዳር ብቻ ይናገራል። የክርስቶስ ዳግም ምጽአትን አይሰብክም። ሞትና ፍርድ እንዳለ አይናገርም። ይህ ሐሰተኛ ነብይ የሚሰብከው እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። ነገር ግን እግዚአብሔር ቀናተኛና ተበቃይ አምላክ ነው፣ እግዚአብሔር ተበቃይና በመዓት የተሞላ አምላክ ነው ብሎ አይሰብክም። ሰውን ከእግዚአብሔር ጋር አያስታርቅም። አው እግዚአብሔር ተበቃይ አምላክ ነው። አው እግዚአብሔር ቀናተኛ አምላክ ነው። በልጁ ያላመኑትን ይበቀላቸዋል። የሱ በቀል ደግሞ እስር ቤት አስገብቶ ሳይሆን ወደ ዘላለም እሳት ይከታቸዋል። በልጁ የማያምኑትን እግዚአብሔር አይምራቸው፣ አይራራላቸው። ሰው በክርስቶስ አምናለሁ እያለ በዝሙት ቤት እየዋለ በሺሻ ቤት እየዋለ እየሰረቀ ከዘፈን ህይወት ካልወጣ ሰማይ እንደሌለው የእግዚአብሔር ቃል ይናገራል። ይህን ቪዲዮ የምትሰሙ ፓስተሮች፣ ወንጌላውያን፣ ነቢያቶችና ሐዋርያቶች ረኞችም ጭምር ይባካችሁ በምታገለግሉበት መድረክ ላይ ስለ ክርስቶስ ተናገሩ። ከናንተ ስለሚሻል አይደለም ይሄን የምናገረው። ለዚህ ዘመን ዋና ሐሳብና ርዕስ ሊሆን የሚገባው ኢየሱስ ይመጣል የሚል ቃል ነው። ይባካችሁ ይሄን ቃል አውጁ፣ ንቁ፣ ህዝቡንም ደግሞ አነቃቁ። ዘመኑ አልቋል። ይህን ቪዲዮ ኮፒ ሊንክና ሼር ያደረጋችሁ ለብዙ ሰው አድርሱ። ቢያንስ አንድ ሰው ለአምስት ሰው ሼር ያድርግ። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና ሻሎም።